አላህ እኮ ያቅ ነበረ። አላህ ያቃል። ወበሽር الصابرين ሲል ታጋሾችን አበስራቸው ሲል ትዕግስት ከባድ እንደሆነ መንገዱም ረጅም እንደሆነ አላህ ጠንቅቆ ያቃል። ችግርና መከራ ላይ ሆነ መቼ ከዛ ችግርና መከራ እንደምትወጣ አታውቅም፣ ግን ትታገሳለህ። አላህ ይህን ሁሉ ያቃል። አዎ ትዕግስት ከባድ ነው። ዱዓን ታደርጋለህ፣ አላህን ትለምናለህ፣ አላህን ትማጸናለህ። ግን ያ ዱዓህ መቼ እንደሚሆን አላህ መቼ እንደሚሰማህና እንደሚቀበል አታውቅም። ከዚያም ጋር ግን ትታገሳለህ። ወዳጅ ትዕግስት ከባድ ነው። ለዚህ ነው አላህ ኢነማ ይወፋ الصابرون أجرهم بغير حساب ታጋሾች እኮ ምንዳቸውን ስፍር ቁጥር በሌለው መልኩ ነው የምመነዳቸው አላህ ያለው። አይዞህ እሺ ወዳጄ፣ ያለህበት ነገር ምንም ቢሆን ምንም ላንተ መልካም ነው። ምንም ቢደብርህ፣ ምንም ቢያስከፋ፣ ምንም ቢያስጠላ ከአላህ የሚመጣ ነገር በሙሉ መልካም ነው። ደግሞ ወዳጄ አትርሳ፣ ረመዳን ነው። ረመዳን ልቦች የሚጠገኑበት ነው፣ ዱዓዎች የሚሰሙበት፣ አላህ ከነበርንበት መጥፎ ነገር ወደ መልካም የሚቀየርበት ታላቅ ወር ነው። ትልቅ እድል ነው ወዳጄ። ይህንን ረመዳን ተጠቀመው። ይሄ ረመዳን ሲወጣ ልብህ ተጠግኖ ዱዓህ ተሰምቶ ካለህበት መጥፎ ነገር በሙሉ ወደ መልካም የምትወጣበት ይሆናል ኢንሻአላህ። አይዞህ። ረመዳንን ግን አደራ በደንብ እንጠቀምበት። አላህ ቀለል ያድርግላችሁ፣ አላህ ያስደስታችሁ።